ያገባኛል ከበድ እንዴ ሴቷ ተንበርክካ ታገባኛለህ? አባቴ ተንበርክካለ ደንግጧል። ጀለስ ምንድን አስደነገጠ? ምን ሆነ? ታገባኛለህ ወይ? ምን ተፈጠረ? ለምንድን ነው ማለት ነው እንደዚህ አይነት ነገር ይደረጋል እንዴ? ሴቶቻችን ተቀይረዋል ማለት ነው። እንዴ ተንበርክከው ታገባኛለህ ምናምን ማለት ከጀመሩ በቃ በቅርቡ ሽማግሌ ምናምን የሚልኩት እነሱ ናቸው፣ ጥሎሽ ምናምን የሚሰጡት እነሱ ናቸው ማለት ነው። ግን ብራዘር ልምከር፣ አንተ ምንም እንደሌለህ እያወቀች አንተ ቺስታ እንደሆንክ እያወቀች እንጋባ ካለች ጠርጥር፣ ራስህን አስመልጥ። እቺ ለራሷ ያላዘነች ለአንተ አትመለስም። እንደው ድንገት አግብተህም ከሆነ ማለት ነው ምንም ሳይኖር አግብተህም ከሆነ ጧጧ ስትነሳ ሁለቱም ኩላሊቶች መኖራቸውን ቼክ አድርግ። አትዘናጋ፣ እንቅልፍ ምናምን አታብዛ። በእንቅልፍ አታለው ነው የሆነ ነገር የሚያደርጉት። ግን ማለት ነው ይህን ቪዲዮ የምታዩ ሴቶች እናንተ ብትሆኑ የምትወዱትን ሰው ተንበርክካችሁ ምናምን ታገባኛለህ ትላላችሁ? እስኪ ኮሜንት ላይ አሳውቁኝ። ሰርግ ላይ ነው ጀለስ አይሰማም አባቴ፣ እሱ ታርጌቱ ምግቡ ላይ ነው። መጣና በማታ ልንበላ ሳምቡሳ፣ መጣና በማታ ልንበላ ሳምቡሳ። እነ አብዱ ቤት እነ ሳራ ቤት እነ ፋይሰር ቤት ይቅረብ ቴምሩ ከሾርባው ጋር ይቅረብ ቴምሩ ከሾርባው ጋር ጨረስን እኮ ካልቀመጣችሁ ለሱ ደርሰናል አንመለስም ለሱ ደርሰናል። እንደዚህም ተጀመረ። የአፍጢር ሰዓት እየጠበቁ በየቤቱ በሆያ ሆዬ ሙድ እዛ ማዶ አንድ ሾርባ እዚህ ማዶ አንድ ሾርባ የኔማ ሰሚራ ልትሰጠኝ ነው ሾርባ። ግን ማለት ነው ሰሚራ፣ ፎዚያ፣ ሃናን፣ አብዱ፣ ሲራጅ፣ መሐመድ እናንተን ታዝባቸዋለሁ። እናንተ አንድ ቀን ሳምቡሳና ሾርባ ሳትጋብዙኝ ይኸው ጾሙም ሊፈታ ነው፣ ሶስተኛው ዓለም ጦርነትም ደርሷል። በተለይ መሐመድ ከአንተ ጋር ገና ያልጨረስነው ነገር አለ። ትዝብት ነው ይለ እናንተ ትዝብት ነው የወይና አረጊቱ ነይልኝ በሞቴ የወይና አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ካንጀቴ የወይና አረጊቱ ነይልኝ በሞቴ የወይና አረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ካንጀቴ። ኧረ ጉድ ነው ጉድ ነው ጉድ ነው ጉድ ነው ብዬሻለሁ። የምትሰሪው ስራ አያቀባብርም። እኔን ትተሽ ሌላ ልብሽ አይመኝም። ሁሉን ረስተሽ በይ እንጫወት እስክሳሽልየው በሞት። ዋው ዋው ዋው! ትችላለህ አባቴ። አጨብጭበናል። ዋው ድምፅ፣ ዋው ችሎታ። ሄኖክ ይባላል እና ቲክቶክ ላይ ገብታችሁት በጣም ምርጥ ስራዎችን ይሰራል። አንደኛ ሰሞኑን እንግዲህ ይሄ ምስል በብዙ ሶሻል ሚዲያ በብዛት እየተሰራጨ ይገኛል። ወንድሜ ምን ሆንክብኝ? ምን ነካ? ጥሩ ሰው አልነበርክ? አሁን እንዲህ ይደረጋል? ይሁን ከችግር አይበልጥም። ግን አንተን ታዝቤያለሁ፣ የእውነት ታዝቤያለሁ። እንዲህ ማድረግ የለብህም። ግን በእናትህ ታላቅ እህት የላቸውም? ታላቅ እህት ካላቸው ወዬ በለኛ፣ ከችግር አይበልጥ። ማዕበል ነው ውቅያኖስ ነው ሆዷ፣ ወይ አትወፍር ወይ አትጠግብ እሷ። እንዳልወቅሳት እንዳልከሳት ዕዳ ይወራል ነገር የሷ። ወዶ ያገባት ሰው አይጣለበት ዕዳ፣ እንኳን የሸመተ ያረሰ አይችል ሆዷ። ሜላትዬ ሁለት እጇን ይዛችሁ ጠይቋት፣ ከሆድሽ ውስጥ አንበጣሎ ይበሏት። የአንበጣ መንጋ ነው እንጂ ሜላት ማዕበል ሆዷ፣ ሜላት አይ ሲያግበሰብስ፣ ሜላት ማዕበል ሆዷ፣ ሜላት ውጦ ዝም ነው፣ ሜላት ወይም አትወፍር፣ ሜላት ማዕበል ሆዷ፣ ሜላት ይመች። በእያንዳንዱ ጓደኛ ማቾች መሃል ማለት ነው ከሁሉም በላይ ምግብ የሚበላ ግን በልቶ ማይጠገብ በልቶ ማይወፍር ሆዱ ማዕበል የሆነ ሰው አለ። ለዛ ሰው እስኪ ይህን ቪዲዮ ሼር አድርጉ፣ ይምጣና ይኸው ጉዱን። እንግዲህ የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። አይ ሆፕ እንደተዝናናችሁ። በሚቀጥለው ባበዱ ቪዲዮዎች እንመጣለን። ወጌ ዩቲዩብን ሰብስክራይብ አድርጉ፣ ይህን ቪዲዮ ላይክ አድርጉ። ወዳችኋለሁ። ቻው
ወገኔ ወጌ